አይደለሁም እሺ ታረ ሰላም ሰላም አለኩም ዳ እንካውጣኩም አውጣና ሰላም ሰላም አለኩም ዳ እንካውጣኩም አውጣና ለናለ እንግዲህ አመት በዓል መጣን ነይ ሳሚ እንዴት ነሽ ደህና ነሽ እንኳን አደረሰሽ ሰላም ነው I think pastor ዱቄት አምጥቶልሻል አስመስል ገዝልሽ እና ይሄው ህብሽ ዝናል መጣ ደስ እንዲልሽ ይላል ነይ በይ እሱን ቁጣዱን አስቀምጣሽ ነይ ወደኛ ወገኖቼ የፍቅር ልጆች ተከታታያችን እንግዲህ እዚህ ደግሞ እህታችን የአዲስ አበባ ልጅ ናት ባለፈው ኢንተርቪው አድርገናታል አሁን ዛሬ ነው የሚለቀቅ መተን ነበር በጣም ልቧ የተሰበረ ከሀገሯ ከቤተሰቦቿ ከወገኖቿ ከጓደኞቿ ተነጥላ እዚህ ነው የምትኖር የትግራይ ህዝብ ደግሞ ደግ ስለሆነ በጣም ነው የሚተባበሯት ባለፈው ነግራናለችና ስለዚህ እህታችን ችግሩ በጠቅላላ ኢትዮጵያ ውስጥ ያለ ችግር ነው ደግሞ ዙሮ ፖለቲኩ ለህዝብ ለህብረተሰብ ነው የጎዳና ወገኖቼ እንግዲህ አመት በዓል ነው አመት በዓል ስለሆነ ደግሞ በየቤታችን ሁላችን የምናዘጋጅ ነገር አለና ከሁሉ ደግሞ አዲስ አመት በደስታ በፍቅር የምንጠብቅ ነው አዲስ ልብስ ለብሰን ዛሬ በቃ በጣም የተቸገሩ ላይ አሁን ሶስተኛችን ነው አራተኛችን ነውና የዞርን እንዲው ፍቅራችንን ለመግለጽ ነው እንጂ በቂ አይደለም ምንም ዜሮ የሚበላ ስለሌላ እኛንም አላማከረን ፓስተር እችን ዱቄት ገዝቶላት መጣ ለሷ ይጠቅማታል ስለዚህ እንደዚህ አይነት እነዚህ ትንንሾች ምንም የማያውቁ ልጆች መርዳት ማለት ትልቅ በረከት ነው ለኛ እዛ ደግሞ የገባንበት እህታችን እሷ ደግሞ ምንም የላትም እኔ አላሰብኩም እንጀራ ግዢ ተብላ ደግሞ ብር ተሰጥቷታል አያችሁ ይሄ ነው በጣም ብዙ ጎደሎ ነው ያለ ትግራይ ዜሮ ነው ያለች እነዚህ ወገኖቻችን ደግሞ እዚህ መጥተው አግብታ ልጅ ወልዳ በጣም በችግር ላይ ነው ያለች ቀስ ብላ ነው ለሱ የነገረችው የሚበላ እኮ የለንም ስትል ሄዶችን ዱቄት ገዝቶ መጣና ስለዚህ ይሄን ዱቄት ደግሞ ለማብሰል ከሰል ያስፈልጋል ብዙ ነገር ያስፈልጋል ፕሮሰስ አለው ማለት ነኝና ስለዚህ እባካችሁ ትግራይ ውስጥ ያለ መከራ እንደ ጉድ ነውና ተባበሩ እህታችንም ራሷ ትናገራለች አሁን እኔ አትዱ በቃኛ ኃላፊነት የለንም መንግስት ማለት ነው እኔ ስዊዘርላንድ ነው ምነው የስዊዘርላንድ መንግስት ኃላፊነት የለኝም ነው ያለ አትዱ ጦርነት ነው ያለ ትግራይ ውስጥ ሃንግ ነው ያለ ትግራይ ውስጥ አትዱ እየተባለ እግዚአብሔር አምነን የመጣን እስካሁን ደግሞ ምንም የደረሰን ነገር የለም እንደዚህ ተባል ነው እህቴም ማለች ከኔ ጋር ከአውስትራሊያ አሰፉ እሷም እንደሱ ተብላ ነው ግን ያው በድፍረት መጣ እኛ ግን ደስ ብሎናል ይሄን ለማድረግ ማለት ነው ስለዚህ እግዚአብሔር ይመስገን እናንተ ግን እዛ ሆናችሁ ብታግዙ ይሄ ትልቅ ለናንተው ነው ለናንተው በረከት ነው ለምድራችን ደግሞ በረከት ይሆናል ማለት ነው እና ተባበሯት እህታችን ሁለት ልጆች ነው ያሏት የውጭ በጣም ጭጫዋ ትንሿ ስታሳዝን ይማ አታምርም ማን ነው ስምሽ ገና ናት ስንት አመቷ ነው ገና 2 አመት እና ሁላችንም እንተባበር ሁላችንም ፖለቲካን ድህነትን ያላጠፋን ወለ ፖለቲክ እንግዲህ ምግብ አይሆንም አይደለም
መጀመሪያ ድህነትን እናጥፋ። የተራበ ሰውን እንዲያውም በጣም ትዝ ብሎኛል። እናንተ ፖለቲከኞች መጀመሪያ ከየትም አዋጣችሁ እቤት ለቤት ያለ ማንም ፖለቲክ ይሁን፣ እኔ ፖለቲክ ሰው አይደለሁም የህዝብ ሰው ነኝና ስለዚህ በየቤት ለምን እንደዚህ አንድ ይሄን 5 ኪሎ መሰለኝ ይሄን ዱቄት ብታደርሱ እኮ ለነሱ ይጠቅማል። ፖለቲኩስ እግዚአብሔር ይላችሁ ምንድነው የሚጠቅም? መግደል፣ መተኮስ ምንም አይጠቅምም፣ እንዲያውም ኃጢአት ነው። ስለዚህ ፖለቲካችሁን እያረጋችሁ ጠረጴዛ ላይ ህዝቡን እርዱ፣ አግዙ። በጣም በራብ የተንገበገቡ ህዝብ አለ። ይሄ ትንሽ ነው፣ ሁሉ ቦታ መድረስ ስለማንችል ይሄ ትንሽ ነው እኛ የጀመርነው። ስለዚህ ለእናንተም ደስ ይላል። ለእኔ አሁን ኮመን እየጻፉ ነው ብዙዎቹ ኮመንት፣ እግዚአብሔር ይባርክሽ፣ መልካም ስራ ሰርተሻል፣ ታድለሻል። ኖ እናንተም ስሩ፣ ይቻላል እኮ። መምጣት ካልቻላችሁ አግዙ። አካውንት እናስቀምጣለን፣ ስልክና አግኙዋት። ስልክ ባይኖረን ደግሞ በዚህ በፓስተር እሱ ነው የሚረዳትና ተባበሩ። ይሄን እላለሁ። ጌታ ይባርካችሁ። ይሄን ስለምታደርጉ በጣም አመሰግናለሁ። በፍቅር ልጆች ተከታታዮች ማለት ነው። መቅደስዬ ታልትክ መቅደስ ነው። ኦኬ መቅደስዬ፣ አሁን እምትይ ነገር አትፍሪ፣ ተናገሪ። ምንም ችግር የለም፣ ተናገሪ እስኪ። አንደኛ እንኳን አደረሰሽ። ኔክስት ይር መልካም ነገር ይመጣልሻል። ቃል አውጥቼልሻለሁ። እሺ ከቤተሰቦችሽ ጋር የምትገናኝ በጣም አመሰግናለሁ ማለት ስለጎበኛችሁ እግዚአብሔር አምላክ ይባርካችሁ ማለት እፈልጋለሁ። ፓስተርንም እስካሁን ድረስ በጎኔ ስላለ በጣም አመሰግናለሁ ማለት እፈልጋለሁ። ቴንክ ማለት እፈልጋለሁ እና ለቀጣይኛው እግዚአብሔር ከኛ ጋር ነው። በእርግጥ ያው ግን በተቻላችሁ መጠን ታግዙኝ ማለት እፈልጋለሁ ማለት አሁን ባለውበት ሁኔታ ፓስተር ነግሬዋለሁ ትናንትና ምና በእርግጥ ዶሮ ምናምን አምጥታችሁልኛል። እግዚአብሔር አምላክ ይባርካችሁና ዶሮ ብቻውን የሚሰራ ነገር አይደለም፣ በርበሬ ያስፈልገዋል እና ብዙ የሚያስፈልጉት ነገሮች አሉ እና ፓስተር የተወሰነ ሰጠኝ። እግዚአብሔር አምላክ ይባርከው። እስካሁን ከጎኔ ናቸው ቸርቾች እንዳልኩሽ ነው፣ ባለፈው እንዳልኩሽ ከጎኔ ናቸው እስካሁን ድረስ። እግዚአብሔር ይባርካቸው። አሁንም በተቻላችሁ አቅም ታግዙ ደስ ይለኛል ማለት እፈልጋለሁ። ኢትዮጵያኖች ደጅ ያሉ በጣም ጎበዞች ናቸው ሲተባበሩ። ስለዚህ የአዲስ አበባ ልጅ ነሽ፣ ብዙ የአዲስ አበባም አሉ፣ ሌላ ቦታም አሉ አማርኛ ተናጋሪዎች። በደንብ አድርገሽ ተናገሪ፣ ይርዱሽ ኢትዮጵያኖች። በጣም ምን መስራት ትችያለሽ? ገና ወጣት ነሽና ይሄ ቢደረግልኝ እችላለሁ። ሸቀጣ እንዲሆን ስራ ማለት የስራ የመስራት አቅም አለኝ። ትንሽ ምን ትልቅ ከእንትን ከተባለልኝ የመስራት አቅሙ አለኝ። መስራት እችላለሁ። መስራት የምችል ሰው ነኝ። እሺ ሳምሪያ፣ ቅድም እንደተነጋገርን እስኪ አንቺ አሁን የአዲስ አበባ ልጅ ነሽና ኢትዮጵያውን በጣም ለህዝቡ ይተባበራል ዲያስፖራና ብዙዎች አሉ አዲስ አበባም ራሱና እንዲተባበሩ እስኪ ጠይቃቸው፣ ተናገሪ። ያው ሰው ለመርዳት ዘር አይለይም፣ ሃይማኖት አይለይም፣ እውነት ነው፣ ብሔር አይለይም። በጣም ለመርዳት የሚያስፈልገው የራስ ውሳኔ ነው እና በውጭም በአገር ቤቱ ውስጥ ያላችሁ መርዳት የምትፈልጉ ነኝ በቻላችሁት መጠን እንድትረዱኝ ማለት እፈልጋለሁ። 2 ልጆች አሉኝ። ትግራይ ውስጥ ነው ያለሽ? ትግራይ ውስጥ ነው የምኖረው። ያው በምትችሉት መጠን እንድትረዱኝ ማለት እፈልጋለሁ። ቤተሰቦችሽን ብዙ አድርገሽ አላየሽም? አዎ እንኳን ቤተሰብ ለማየት የምትሄጂ የሚበላም የለሽም ቤት ውስጥ። ስለዚህ እንድትተባበሯት እንድትረዷት መናገር እንግዲህ ሁሉ ሰው አንደንዱ አሆጨሌ ነው ይችልበታል እና እሷ ግን መናገርም ችግር እያላት እዚህ አሁን ለባብሳ ቁጭ ስላለች አይምሰላችሁ፣ በጣም ችግር ላይ ነው ያለች። የሚቀመስ ስለሌላት ነው ፓስተር ይሄ ዱቄቱን ገዝቶላት የመጣና ተባበሩ እባካችሁ። እና እኛም እኮ መተናል አትሂዱ እየተባል ጦርነት አለ ሀንጋ አለ አትሂዱ ተብለናል። ግን እግዚአብሔር አለ ብለን ነው የመጣን። እንግዲህ ስንመጣ እናንተ ታውቃላችሁና ብዙ ፖስት አለው
እናንተ እዛ ሆናችሁ ግን እህታችን ብትተባበሩ በጣም ደስ ይላልና እኛ አሁን ይኸውላችሁ ጦርነት አልቋል። ፖለቲክ ምንም አያደርግልንም። ሁሉም ሞክረን ጨርሰናል። አሁን የምንጀምር ግን መልካም ነገር ነው። እሱን አልጀመርንም። መልካም ነገር እንጀምርና መልካም ነገር እንስራ። ክፋትም ፖለቲክም ሁሉም ነገር አድርገን ሞክረን ምንም አልተሳካልንም። ጭራሹ ወጣት ጠፋ፣ ህዝብ ጠፋ፣ ህፃን ጠፋ። በቃ የሚበላ ሰው አጣ። ችግር ላይ ነው የወደቅን። ግን መልካም ነገር አንድ ብለን ስንጀምር እግዚአብሔርም መልካም ነገር ያደርግልናልና መልካም ነገር ላይ እንተባበር። አዲስ ዓመት የመልካም የደስታ የፍቅር ይሁንላችሁ ይሁንልን። ለሀገራችን ሀገራችን እኮ እሷ ናት፣ ኢትዮጵያ ናት። ሌላ እኮ የለንም አይደለም እንዴ? ስለዚህ ኢትዮጵያ ከሌለች ምንድነው? እኛ ምንም ዜግነት እንቀይ ምን እንገይ? አረንጓዴ ቢጫ ቀይ እሷ ናት የኛ። ሁላችሁም እናውቃለን። ፕሌን ስታልፍ የኢትዮጵያ ፕሌን ባንዲራዋን እዛ ስታልፍ እንዴት ልባችን እንደነግጣለን። ከአይናችን እስከምትጠፋ ድረስ ነው የምናያት ያቺ ፕሌን የኢትዮጵያን ባንዲራ ተሸክማ የምትሄድ ማለት ነው። ስለዚህ እንተባበር ኢትዮጵያኖች። እህታችን በጣም ችግር ላይ ነው ያለች። እንተባበር። አመሰግናለሁ። መልካም ዓመት ባለ ያድርግላችሁ። ስማቸውን ጥሪ አልፋቸው። ማነው ሰይፉ ጎበዝ ነው፣ መተባበር ትችልበታለህ። እነ ቴዲ አፍሮ እና አንዳንዶች እነ እሸቱ እሷ ቅድም ስንነጋገር ነበር። ስለዚህ ኢትዮጵያው ስለሆነ ኢትዮጵያ ታዲያ ወዴት ሊሄድ? ወደ ኢትዮጵያ ነው እኮ የሚሄድ፣ ፈረንጅ አይደለም የሚጠይቅ በምን ቋንቋ። እናንተ ግን ኢትዮጵያ ስለሆናችሁ አማርኛ ተናጋሪ ስለሆናችሁ ወደ እናንተ ነው የመጣችና እንድትተባበሩ በትህትና እጠይቃለሁ። መልካም አዲስ ዓመት ይሁንላችሁ። እንደገና ተባረኩልኝ። ቴንክ አዲስ ዓመት ያርግልሽ። ችግርሽ ጠፍቶ እግዚአብሔር እችንን ቀን መልካም የምልክት ቀን አድርጎ ይሟላሽ። አንድ ሰው አስነስቶልሽ መልካም እንዲሆንልሽ እመኝልሻለሁ። ብዙ ትናለሽ ልትማሪች ያለሽ ብዙ ነገር እድል አለሽ። አንቺ ምን ወጣት ነሽ፣ ተስፋ እንዳትቆርጭ። እሺ? አዎ አይዞሽ። እሺ የኔ ቆንጆ። ቻው ቻው ልጆች፣ መልካም አዲስ ዓመት።